ቀደም ተከተሉን ጠብቄ መልሳለሁ ኢንሻአላህ። እና የተለያዩ ጥያቄዎች ይቀርባሉ። ከነዚህ ጥያቄዎች ውስጥ ከአንድ እህታችን የቀረበ እናቴ ጨሌ ታበላለች እና ጅኑን ይለማመኑታል፣ እናቴ ሙሽሪክ ትሆናለች ወይ እናም ከኢስላም ትወጣለች ወይ የሚል ጥያቄ ነው። ይህ ጥያቄ በጣም ሰፊና አቂዳን ሙሉ በሙሉ አብዛኛውን የአቂዳ ክፍሎችን የሚያስዳስስ ነው። እንዲሁም ደግሞ በሽርክ አኳያ ላይ ቤተሰቦች የሚሰሯቸው ጨሌን የመሰለ የተለያየ ራሂሎ ምናምን የመሳሰሉት አሉ። ጨሌ የሚባለውን ለብቻ ስንመለከተው ጨሌን በማብላት ሽርክ እንደሆነ ይሄ የተረጋገጠ ያለቀለት ጉዳይ ነው። ስለዚህ እዚህ ላይ ሽርክን የሰራ ሁሉ ቃዒዳውን ስንናገረው ጨሌ ተኮር ብቻ አይደለም። ቃዒዳውን ቀጥታ መሰረቱን ወይንም ደግሞ መደረግ ያለበት መያዝ ያለበትን ነገር ስሙኝ። አንድ አካል ሽርክ ውስጥ ሲወድቅ ሙሽሪክ ይባላል ወይ? ኩፍር ውስጥ ሲወድቅ ካፊር ይባላል ወይ? ወይም ደግሞ ቢድዓ ውስጥ ስለወደቀና ስለተዘፈቀ ብቻ ሙብተዲዕ ይባላል ወይ? ፊስቅ ውስጥ ስለወደቀ ፋሲቅ ይባላል ወይ የሚል ሁክም ነው። ይሄ ከእስልምና ለማስወጣትም ከሆነ ወይንም ደግሞ ከሱና ለማስወጣትም ከሆነ የሚደረግ ነገር ነው። ይሄ አቀፍ የሆነ ነው። ቃዒዳው ስንመለከተው መሰረቱን ሩሉን ስናይ ማለት ነው፣ ህጉን ደንቡን። እዚህ ላይ እናቶች በተለያየ አቅጣጫ ወይንም ደግሞ በሀገራችን ክፍል አብዛኛው ጊዜ ሽርክን ይፈጽሙታል። በተለያየ በተዘዋዋሪ ነገር በአመት ወዳጃም ይሁን በጨለም ይሁን በቆለም ይሁን በአድባርም ይሁን በተለያየ አቅጣጫ ይሰሩታል፣ ይፈጽሙታል። هذا معلوم የታወቀ ነገር ነው። ሽርክም መሆኑ ደግሞ ግልጽ ነው። ነገር ግን ሽርክ ውስጥ ሲዘፈቁ ሽርክ ውስጥ የገባን ሙሽሪክ ለማለት ኩፍር ውስጥ የገባን ካፊር ለማለት ይለያያል። ድርጊትና አድራጊ የሚባል አለ። ፊዕልና ፋዒል ሁክም አለል ፊዕልና ሁክም አለል ፋዒል ይለያያሉ። በደንብ ልትረዱ የሚገባው ነገር ድርጊቱ ኩፍር መሆኑ የታወቀ ነው፣ ግልጽ ነው። ድርጊቱ ሽርክ መሆኑ ምንም የሚያጠራጥር አይደለም። አድራጊው አካል ግን ካፊር ለመሆኑ አድራጊው አካል ሙሽሪክ ሊባል ዘንዳ መሟላት ያሉባቸው ነጥቦች አሉ፣ ሹሩጦች አሉ። እነዛ መሟላት አለባቸው። መስፈርቶች አሉ። አንድ አካል ካፊር ሊሆን ዘንዳ ማወቅ አለበት፣ መማር አለበት፣ ሁጃ ሊደርሰው የግድ ነው። ነገራቶችን ሽርክ መሆናቸውን መረዳት ማወቅ አለበት፣ ይሄ ግድ ነው። እናም ደግሞ ከልካይ ነገራቶች መወገድ አሉበት። እንዴት ያጋጣሚ ጃሂል እንዳይሆን በጀር ሰርቶት ከሆነ ቀጥታ ተንደርድረን ካፊር አንልም፣ ሙሽሪክ አንልም፣ ከእስልምና እናስወጣውም። እንዲሁም ደግሞ ድንገት ተናዶም ከሆነ ደስታ እገልቦትም ከሆነ የተለያየ ነገር አለ። እነዚህ መዋኒ የሚባሉ ነገራቶች መወገድ አለባቸው። ወይንም ደግሞ ተእዊል ውስጥ አሁን ዘፍቀዋቸው ነው፣ ችግር የለም ዱዓ ብለው ነው የሚያስረዷቸው። ሲያስረዷቸው ይሄ ነው። ስለዚህ መጀመሪያ ምን ማድረግ አለብን? ማስተማር አለብን። ድርጊቱ ሽርክ ነው፣ አድራጊውን ግን ቀጥታ ሙሽሪክ ነው፣ ከኢስላም ይወጣል የሚል ሁክም አንሰጥም። ይሄ ተክፊረን አልሙዐየን አው ሙሽሪክ አድርጎ ኢዕቲቃድ ማድረግ ሙዐየን የሆነ አካል ወይንም ተብዲዕ አልሙዐየን ተፍሲቅ አልሙዐየን ይባላል። አንድን አካል ፋጡማ፣ ኸዲጃ፣ ከማል፣ ጀማል፣ ሰዒድያን እየቆጠሩ ሰዎችን እየመዘዙ ካፊር ለማለት ወስፉን ለመስጠት መሟላት ያለባቸው መስፈርቶች አሉ፣ መወገድ ያለባቸው መዋኒሮች አሉ። ከዛም በኋላ ነው ኩፍር ውስጥ የምንቀጥለው እንጂ አለበለዚያ ነገሩን ኩፍሩን ስለሰራው ካፊር አይባልም፣ ሽርኩን ስለሰራው ሙሽሪክ አይባልም። ኢላ በዕደ ኢቃመት الحجة عليه በሱ ላይ ማስረጃ ካቋቋምንበት ካስረዳነው ካስተማርነው ከተገለጸለት በኋላ ለዚህም የቁል الله تعالى